ሴት ልጅ በሪሌሽንሺፕ ውስጥ የምትፈልጋቸው ነገር ግን የማትናገራቸው ነገር ሁሉ ጊዜ የምንፈልገው እንኳን ነገር ቢኖር አንተ ሊድ እንድታደርግ እንፈልጋለን። በህይወቷ የሆነ ነገር ሀፕን ሊያደርግ ይችላል። እኔ ሃንድል አደርገዋለሁ መባልን እንፈልገዋለን። ፍቅረኛችሁ ወይም ሚስታችሁ የማትነግራችሁ ግን ደግሞ ከናንተ የምትፈልገው ነገር ምንድነው? እቺ መጀመሪያ ላይ ታደርጋት የነበረው ልቧን ያሸነፍከው እንዴት ነው? አት ዘ ሴም ታይም ፍቅር እንደያዛት ሁሉ ፍቅር እንዳይዛት የምታደርጋት ኢንተረስት እንድታጣ የምታደርጋትም በድርጊት ነው። ትንሽዬ የሚሆነች ቅናት ፊል ማድረግ እንፈልጋለን። ሴፍ እንደሆነች ፊል ማድረግ መቻል አለባት። ሴት እንድትሆን መፍቀድ። በጣም ብዙ ነገሮች አሉ መናገር የምንፈልጋቸው እንዲደረግልን የምንፈልጋቸው ግን ማንናገራቸው። ሰላም ጤና ይስጥልኝ። እንደምን ከረማችሁ? ኤልዳና ነኝ። ምሳሌ ፖድካስት ዛሬም ተመልሷል። ይህም ፕሮግራም ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ። ዛሬ የምናነሳው ሀሳብ ሴት ልጅ በሪሌሽንሺፕ ውስጥ የምትፈልጋቸው ነገር ግን የማትናገራቸውን ነገሮች ይሆናል። ያው እኛ ሴቶች ብዙ ጊዜ ፍላጎታችንን አንናገርም። እነሱን ኤክስፔክት የምናደርገው የሆነ ነገር አውቀው ራሳቸው እንዲያደርጉልን ማለት ነው። ስለዚህ ይሄ የብዙዎቻችን ችግር ይመስለኛል። ስለዚህ ወንዶች ዛሬ የተወሰነ ፖይንት ይዛችሁ ፍቅረኛችሁ ወይም ሚስታችሁ የማትነግራችሁ ግን ደግሞ ከእናንተ የምትፈልገው ነገር ምንድን ነው የሚለውን እናነሳለን ማለት ነው። አንደኛው ሊዲንግ ሄር ዊዛውት ኮንትሮሊንግ ሄር ነው። ምን ማለት ነው? አንተን ሊድ እንድታደርጋት ትፈልጋለች ወይም ሪሌሽንሺፑን አንተን ሊድ ማድረግ ያለብህ እና ብዙዎቻችን ሴቶች እኛ መምራት አንፈልግም ወይም የወንዱን ቦታ መያዝ አንፈልግም። ኮንትሮል ሳታደርጋት ግን መምራት ማለት ነው። ያንተን ምሪት እንፈልገዋለን። ለምሳሌ ቀለል ባለ ምሳሌ ስናነሳ ለምሳሌ ቦታ መምረጥ ሊሆን ይችላል። እራት ልትበሉ ነው፣ የሆነ ቦታ መምረጥ ሊኖርብህ ይችላል። ስለዚህ ሁልጊዜ የምንፈልገው እንኳን ነገር ቢኖር አንተ ሊድ እንድታደርግ እንፈልጋለን ማለት ነው እና ይሄ አስገዳጅ ያልሆነ ወይም እሷን ኮንትሮል ያላደረገ አት ዘ ሴም ታይም ይሄ ፍሪደሟን ፊል የምታደርግበት እንዲሆንና አንተ ሊድ እንድታደርጋት ትፈልጋለች ማለት ነው። ሊዲንግ ስንል ደግሞ ሌላው ለምሳሌ በህይወቷ የሆነ ነገር ሀፕን ሊያደርግ ይችላል ወይም ደግሞ እናንተ ባላችሁበት ሲቹዌሽን የሆነ ነገር ሀፕን ሊያደርግ ይችላል። ስለዚህ እኔ ሃንድል አደርገዋለሁ መባልን እንፈልገዋለን ማለት ነው። አንድ ነገር ሀፕን አድርጎ ሊሆን ይችላል። ስለዚህ ቅድሚያ መስጠት ለዛ ነገርና እኔ ሃንድል አደርገዋለሁ you are the princess እኔ ሃንድል አደርጋለሁ መባልን እንፈልጋለን ማለት ነው። ሁለተኛ ደግሞ መጀመሪያ ላይ ገና ስትገናኙ ወይም ፍቅር ልትጀምሩ ይሄ የመጀመሪያዋ ሰሞን አለች አይደለ? ልክ የሷ ጊዜ ስታደርግ የነበረውን ኢፈርት ስታሳያት የነበረውን ፍቅር የሷን ልብ ለማሸነፍ ስታደርግ የነበረው ጥረት አለ አይደለ? እቺ መጀመሪያ ላይ ያለችው ማለት ነው። በምትፈልጋት ሰዓት መገኘት ሊሆን ይችላል። በፈለገች ሰዓት መገኘት፣ ለሷ ቅድሚያ መስጠት፣ የምታደርግላትን እንክብካቤ መጀመሪያ ላይ ያለችዋን ነው የምልህ። ሴት ልጅ በሂደት ነው ፍቅር ይዛት ይባላል። ወይም ደግሞ መጀመሪያ ላይ ከሆነ ያ ምንድነው የሚባለው? ኦብሰሽን ይባላል እሱ። ስለዚህ ግን በሂደት ካንተ ጋር እየቆየች በምትመጣበት ጊዜ ሞር እየተንከባከብካት ሞር እየወደድካት ያንተን ኢፈርት እያየች ስትመጣ ሞር ፍቅር እየተያዘች ትመጣለች ማለት ነው። ስለዚህ መጀመሪያ ላይ ያሳያት እኔ ኮንሲስተንት የሆነው ፍቅር መቀጠል መቻል አለበት ብዬ አምናለሁ። ያው እንደ መጀመሪያው ላይሆን ይችላል። ፍቅር እየቆየ ሲመጣ እየተላመዳችሁ ስትመጡ ልክ እንደ መጀመሪያው ታደርግ የነበረውን ነገር ላታደርግላት ትችላል። ግን ደግሞ ይሄ ፍቅሩ ያድጋል ወይም ደግሞ ታደርግ የነበረው ነገር ያድጋል እንጂ ይጠፋል ብዬ አላስብም። ስለዚህ እቺ መጀመሪያ ላይ ታደርጋት የነበረው ልቧን ያሸነፍከው እንዴት ነው? እሱን በደንብ ቆም ብላችሁ ማየት አለባችሁ ወንዶች ብዬ አምናለሁ። ስለዚህ እሱ ነገር ሞር ሁልጊዜ እንዲቀጥልና ከኛ ጋር እንዲሆን እንፈልጋለን። አት ዘ ሴም ታይም ፍቅር እንደያዛት ሁሉ ፍቅር እንዳይዛት የምታደርጋት ወይም ደግሞ ይሄ ኢንተረስት እንድታጣ የምታደርጋትም በድርጊት ነው። ሞር ኢንተረስት ባጣ ቁጥር ብዙ ወንዶች ችግራቸው የኔ ነች ብለው ሲያስቡ መጀመሪያ ላይ የነበረውን ነገር አውጥተው ይጥሉታል። ወይም ይሄ ይሞክር የነበረውን ነገር ምናምን እየተው ይመጣልና ሁልጊዜ ስታፈቅራት ሁልጊዜ ስትወዳት መጀመሪያ ላይ ልቧን ስታሸንፍ ስትሞክር እንዳደረግኩ አይነት ይሁን ማለት ነው። ስለዚህ በሱ ውስጥ ነው ሞር ሴት ልጅ ኢንተረስትድ እየሆነች የምትመጣው ፍቅር የያዛት የሚመጣው ምናምን እንደዛ ሲሆን ነው ማለት ነው። ስለዚህ ሁለተኛውን ወንዶች በደንብ ማድረግ አለባችሁ። መጀመሪያ ስትሰጣት ስታሳያት የነበረውን እንክብካቤ መቀጠል መቻል አለብህ ማለት ነው። ሶስተኛው ፐርፌክት እንድትሆንላት ሳይሆን ፕሬዘንት እንድትሆንላት ትፈልጋል። ምን ማለት ነው? ሴት ልጅ አብዛኛውን ሴት አይታችሁ ከሆነ ፐርፌክት የሆነ ሰው አይደለም ኢንተረስትድ የሚያደርጋት። ሁልጊዜም ይሄ ፕሬዘንት የሆነላት ይሄ ኢሞሽናሊ ሰፖርት የሚያደርጋት አጠገቧ ሁልጊዜ የሚቆም ለእንደዛ አይነት ሰው ነው በጣም ልቧ የሚሸነፈው። አንዳንዴ እንደውም በጣም ብዙዎቻችሁ አስተውላችሁ ከሆነ የሆነች ሴት ከሆነ ወንድ ጋር እናያትና ሀውካም ይሄ እኮ የእሷ ታይፕ አይደለም ወይም ደግሞ እንዴት ከዚህ ሰው ጋር ልትሆን ቻለች ምናምን የሚባሉ ነገሮች አሉና እኛ እስኪገርመን ድረስ ይሄ አይመጥናትም በእኛ አይምሮ ማለት ነው። አይመጥናትም ብለን ከምናስበው ሰው ጋር ስትሆን እናገኛለን። ለምን ይመስላችኋል? ፐርፌክሽን አይደለም እኛን የሚያስደስተን አይደል? አንድ ወንድ በጣም የሚንከባከባት ከሆነ መንከባከብ ስላችሁ ጀስት የሆነ
ማቴሪያሊስቲክ ነገር ላይሆን ይችላል። ሁሉ ጊዜ አጠገቧ የሚሆን ከሆነ የአይምሮ ጤናዋን የሚጠብቅላት ሰው ከሆነ ምናምን በሱ ነው ሞር ኢንተረስትድ የምትሆነው። እና አንዳንዱ እንዳለ በቃ ማግባት ስለሚፈልግ ብቻ አብሯት የሚሆን ወይም ደግሞ አሁን ማግባት አለብኝ ብሎ ስላሰበ አብሯት ይሆናል። ዋን ኦፍ እንደዚህ ከቤት ውስጥ እንደ አንድ ዕቃ ትቆጠራለችና ይሄ ኤክስፔንሲቭ የሆነውን ነገር ወይም ሌክዠሪ የምንለውን ላይፍ አይነት ላትፈልግ ትችላለች ሴት ልጅ። ያንተን ስታተስ አይደለም የምታየው። ፍቅር ሲይዛት ስታተስ ሳይሆን ለእሷ ያለህ ነገር ነው ሞር የሚያጋድልባትና አንዳንዱ እንዳለ በቃ በጣም ይሄ ሌክዠሪ የሆነ ሬስቶራንት ቡክ አድርገ ሊሆን ይችላል ምናምን ጽድት ያለ ልብስ ለብሳ ሊሆን ይችላል። ቆንጆ ድሬስ ገዝተህላት እራት ይዛት ወጥተህ ግን ደግሞ ሁልጊዜ ስልክን ስክሮል የምታደርግ ከሆነ ከሷ ጋራ ካልሆነ አቴንሽን ኢሞሽናሊ ሰፖርት የማታደርጋት ከሆነ ምናምን ኢንተረስት አይኖራትም ማለት ነው። በተቃራኒው ደግሞ የምር ወዳው በቃ ኖርማል የሆነ ነገር የሚያደርጉ ከሆነና ለምን ወክ አይሆንም? ይሄ ለኛ በጣም ትልቅ ነገር ነው ማለት። መጀመሪያ ልባችን ማረፍ አለበት። በእናንተ ሰላም ሊሰማን ይገባል። መጀመሪያ ቅድሚያ የምንሰጠው ቦታ ያ ነው ማለት ነው። ስለዚህ ፐርፌክት መሆን ላይ ይጠበቅብህ ይችላል፣ ግን ሁልጊዜ ከጎኗ የምትሆን አይነት ሰው ከሆንክ perfect። አራተኛ ሴት ልጅ ሰውነቷ፣ ሙዷ፣ ፍላጎቷ ሁሉ ነገሯ ከስሜቷ ጋር የተገናኘ እንደሆነ ብዙ ወንድ አያስተውልም። የሆነ ነገርን ስንፈልግ ከስሜታችን አንጻር ነውና ሙዷ አንዳንዴ ጥሩ ላይሆን ይችላል ምናምንና ይሄንን ብዙ ወንድ አንደርስታንድ አያደርግም። ሴት ልጅ በወር ውስጥ 2 ሳምንት ብቻ ነው ደስተኛ የምትሆነው ይባላል። ብዙ ሴቶች እንደውም ይሄን ይጋሩኛል ብዬ አስባለሁ። በወር ውስጥ 4 አይነት ፊሊንግ አለን፣ 4 አይነት ስሜት አለን። በቃ የተረጋጋ ስሜት ላይኖረን ይችላል። 4 እንቀያየራለን። ምን ማለት ነው? 2 ሳምንት ብቻ ናት ሰላም የምንሆነው፣ ሌላውን ሙዳችን ይቀያየራል ማለት ነው። ይሄንን ወንዶች ቁጭ ብላችሁ ማወቅ አለባችሁ። ምን ጊዜ ነው ደስተኛ ማትሆነው? ምን ጊዜ ነው ደስተኛ የምትሆነው? አሁን ምን ፊል እያረገች ነው የሚለውን በደንብ ማወቅ አለባችሁ ማለት ነው። እሷ ደስተኛ ከሆነች ኔጌቲቭ የሆነ ኤነርጂ አይኖራትም ማለት ነው። ስለዚህ አንተም ሰላም ይሰማሃል፣ አንተንም ደስተኛ ማድረግ ትችላለች ማለት ነው። አንዳንድ ጊዜ ለምንድን ነው ደስተኛ ያልሆነችው ብሎ መጠየቅ መቻል አለ። እና ደግሞ አንዳንዴ ደግሞ አላል ማቀፍ ማንፈልግበት ጊዜ አለ፣ መሳም ማንፈልግበት ጊዜ አለ፣ መነካት ማንፈልግበት ጊዜ አለና ከሷ ተቃራኒ ሆኖ አትፈልገኝም እንደሚል ስሜት ውስጥ መግባት ሳይሆን ለምን እንደዛ እንደሆነች ቼክ ማድረግ መቻል አለበት ማለት ነው። እና ደግሞ ከዚህ ጋር የይዤ የምነግራችሁ አንድ ነገር በንግግር ውስጥ የሆነ ኢሹ ተነስቶ ስታወሩ አንድ ነገር ደጋግማ ካነሳችብህ ያ ነገር ፊክስ አልሆነም ማለት ነው። እና የሆነ ነገር ተነስቶ ስታወሩ ባለፈው ፊክስ አረግን ሆነ ለምንድን ነው ድጋሚ ይሄ ነገር እየተነሳ ያለው ከማለት ይልቅ ፊክስ እንዳላደረከው ማወቅ መቻል አለበት። ወይም ደግሞ ፊክስ ያልተደረገ ነገር አለ ማለት ነው ደግማ የምታነሳው ከሆነ። ስለዚህ አንዳንዴ ንግግሮችን ለምንድነው ደግመው የተነሱት ብሎ ቼክ ማድረግም በጣም ፐርፌክት ነገር ነው ማለት ነው። ስለዚህ ይሄንን ማወቅ አለባችሁ ማለት ነው። አምስተኛው ሴኪዩርድ እንደሆነ እንዲሰማት ትፈልጋለች። ሴኪዩርድ ስንል ፊዚካሊም ኢሞሽናሊም ማለት ነው። እሷ ካንተ ጋር ሆና ሴፍ እንደሆነች ፊል ማድረግ መቻል አለባት። ምንም ትልበስ ምንም ታድርግ አንተ ከሷ ጋር ስለሆንክ ብቻ ነው ኮንፊደንስ ሊሰማት ይገባል ማለት ነው። አንዳንዴ ከዚህ ጋር የይዤ የምነግራችሁ አንድ ሚስጥር ትንሽዬ የሚሆነች ቅናት ፊል ማድረግ እንፈልጋለን። ምን ማለት ነው? እና ትንሽዬ የሚሆነች ብታሳዩን እንደምትቀኑ ብናቅ ምናምን ሞር ደስ የሚል ስሜት አለው። ይሄ ቅናት ስላችሁ ደግሞ የሚያስኮርፍ የሚያናድድ የሚያጣላ ምናምኑ ሳይሆን ትንሽዬ ጀለሲ ስናይ በጣም ደስ ይለናል፣ ፊል እናደርገዋለን። ስለዚህ ሁሉ ጊዜም ቢሆን ግን ካንተ ጋር ስትሆን ፊል ማድረግ ያለባት ነገር ኮምፎርታብል ነኝ የሚለውን ኤሪያዋ ሰላም እንደሆነ ማወቋ ምናምን በጣም እንፈልገዋለን። ሴትነቷን እንድታከብርላትና ወደፊቷን ስታስብ የምትፈራበት መሆን የለበትም። ሴትነቷን ማክበር ማለት ምን ማለት? ሺዝ አ ውመን ብሎ መቀበል። በቃ ሴት ናት እሷ እኔ ወንድ ነኝ ብላችሁ ይሄ ሮላችሁን እንድትለዩትና እንድታቁት በጣም እንፈልጋለን ማለት ነው። ስለዚህ ሴትነቷን አክብርላት። ወደፊቷን ስታስብ ካንተ ጋር ደስተኛ እንደሆነች ታስብ፣ ሰላም እንደሆነች ታስብ። ከዛ ውጪ ግን እንድትፈራ ካደረካት በጣም አደጋ ነው ማለት ነው። ስለዚህ በጣም ሴኪዩርድ መሆን እንፈልጋለን ማለት ነው። 6ኛው ሴት እንድትሆን መፍቀድ፣ ቅድም እንዳልኳችሁ ማለት ነው። ራሱን ችሎ እናውራበት ብዬ ነው። ሴት ናት ወይም ደግሞ እንዴት ነው ሴት ልጅ ፕሪንሰስ ናት ብዬ ነው እኔ ማምነው። which means ለምሳሌ አሁን ትንንሽ ልጆች ሆነን ቤተሰቦቻችን ሲያሳድጉን ልክ እንደ ወንድ አይደለም ማለት የሴት ልጅ አስተዳደግ በጣም የተለየ ነው። ፖኒቴል ተደርጎልን የሆነች እጅግ አበባ ወይም እንዴት ነው ይሄ ሪቫን ነገር ተደርጎልን ብትን ያለሽ ቀሚስ አድርገን ሂል ጫማ አድርገን ምናምን እንደዛ ያደግነዋል። ስለዚህ ይሄ የፕሪንሰስ ቫይብ አለን ወይም ደግሞ እንደዛ እናስባለን እንደዛ እንደሆነና ያቺ ሴት ስታድግ ይሄ ያለው ሲቹዌሽን ይቀየራል እንጂ the same thing ነው በህይወቷ ላይ የሚሆነው ማለት ነው።
ጥፍራችንን ስንሰራ የሆነ ጆለሪ ስናደርግ እንደ ወንድ አይደለም አይደል? የወንድና የሴት በጣም ይለያያል። ስለዚህ መቅበጥን ፊል እንድታደርግ ፍቀድላት፣ ደስተኛ መሆንን ፍቀድላት እና ስትሮንግ ውመን እንድትሆን አጠብቅ። ስለዚህ ሴት ልጅ ካንተም ጋር ሆና ፊል ማድረግ የምትፈልገው ያንን የለመደችውን ኤንቫይሮንመንት ነው እና ቀላል ነገር አይደለም። ቀላል አድርጋችሁ አታስቡት። ሴትን ስታዩት በራሷ ውበት ናት አይደለ? የሆነ በቃ ተቀባብታ ስትወጣ፣ የሆነች ቀሚስ አድርጋ ስትወጣ፣ የሆነ ሂል አድርጋ ስትወጣ፣ የሆነ ብቻ አለን የሆነ ነገርና ሁልጊዜም እኛን ስታስቡ ወይም አብራክ ያለችዋን ሴት ስታስብ ሺዘውምን ብላ አስብ። ሴት ናት። የሆነ አይነት ባህሪዋን አንደርስታንድ ማድረግ አለብህ እና ብዙ ወንዶች ስትሮንግ ውመን ምናምን ይፈልጋሉ። እሱ ሀፕን እያደረገ ያለው በዚህ ዘመን ወንድ የሚሆን ወንድ ስለጠፋ ነው ብዬ አምናለሁ። ወይም ይሄ ሰፖርቲቭ የሆነ ሰው ስለጠፋ ግዴታ የእነሱን ቦታ መሸፈን አለብን። ለዛ ነው ስትሮንግ ውመን በጣም እየበዛ ያለው እንጂ እንደዛ መሆን ፈልገን አይደለም። እኔ ባሌ ላይ ቅብጥ ማለት ነው የምፈልገው፣ እኔ ባሌ ላይ እንደ ልቤ መሆን ነው የምፈልገው፣ እኔን መሆን ነው የምፈልገው፣ ሴት መሆን ነው የምፈልገው እንጂ እንዳልኳቸው አይነት ያቺ ስትሮንግ ውመን ምናምን መሆን አልፈልግም። ስለዚህ እቺን ዶንት ፎርጌት ሴት እንድትሆን ፍቀድላት ማለት ነው። ሴትን ልጅ አስተውላችኋት ከሆነ ከማቹርድ ወንድ ጋር ወይም ይሄ ወንድ ከሚባል ወንድ ጋር ስትሆን እንደ ልጅ ነው የሚያረጋት። ራይት በቃ ታቋታላችሁ። ስታዩት ራሱ ፊልም የምታደርጉት ነገር አለ። ግን ደግሞ የማቹርድ ካልሆነ ወንድ ጋር ምናምን ስትሆን ደግሞ እንደ እናት ነው አክት ማድረግ የምትጀምረውም ይባላል። ምን ማለት ነው? በጣም ለሪሌሽንሺፑ እሷ ናት ያለችው፣ እሷ ሊደር ትሆናለች። ለሱ በጣም ኦቨር መጨነቅ ትጀምራለች ምናምንና እሱ ልክ አይደለም። ስለዚህ ትክክለኛውን ቦታ እንድትይዝልህ ከፈለግ በጣም ኮምፎርታብል የሆነ ኤሪያ ልትሰጣት ይገባል ማለት ነው። ሰባተኛውና የመጨረሻው ደግሞ አንተ እንድትሆንልህ የምትፈልጋትን አይነት ሴት እንድትሆን ኤክስፔክት ከማድረግ በፊት አንተ ያንቺኛዋን አይነት ሴት እንድትሆን ምቹ ኤሪያ ያድርግሃል ወይም ደግሞ አንተ እንደዛ አይነት ሰው ነህ ወይ የሚለውን ደግሞ ቼክ እንድታደርግም እንፈልጋለን። ምክንያቱም አንዲት ሴት ሰላም ልትሆንህ የምትችለው መጀመሪያ ሰላም ከሰጣሃት ነው። ቅድም እንዳልኩ የሆነ ነገር ሃፕን አድርጎ በምትወያዩ ሰዓት ያንን ነገር ፊክስ ካላደረከውና እየቀጠለ የሚመጣ ከሆነ ሰላም ኤክስፔክት ማድረግ አለብህ ብዬ አላምንም። ስለዚህ ያንተን ሰፖርቲቭ መሆን ማየት ትፈልጋለች፣ ያንተን ጥንካሬ ማየት ትፈልጋለችና ሁልጊዜም ቢሆን እኛ እንድንሆንላችሁ የምትፈልጉት ነገር ካለ ቅድሚያ እናንተ ሆናችሁ አሳዩን። ምክንያቱም እንዳልኩ መጀመሪያ ሊደር ነው አይደለም የሚያሳየው፣ ሊድ አድርጎ ቦታውን ምናምን ያሳያልና እናንተ ሊደር እስከሆናችሁ ድረስ የምትፈልጓትን አይነት ሴት እናንተ ቢውልድ ማድረግ ትችላላችሁ ብዬ ነው ማምነው፣ ወይም መስራት ትችላለህ ብዬ ማምናለሁ። ስለዚህ ፕሮቴክተር መሆን መቻል አለብህ። ለሚመጣባት ችግሮች ወይም ደግሞ ለሚያጋጥማት ነገሮች የመፍትሄ ሰው መሆንን ማሳየት መቻል አለብህ። ስለዚህ እኛ ይሄ ኮምፎርታብል የሆነ ቦታ ላይ ስንሆን ለእናንተም እንደዛው እንሆናለን ማለት ነው። ስለዚህ እነዚህ በጣም ከብዙ ትንሾቹ ናቸውና ሞር የሴቶችን ባህሪ አንደርስታንድ ማድረግ ብትችሉ ደግሞ በጣም አሪፍ ነው። በጣም ብዙ ነገሮች አሉ መናገር የምንፈልጋቸው፣ እንዲደረግልን የምንፈልጋቸው ግን ማንናገራቸው። ከኔ የተረፈ እኔ ያልተናገርኩላችሁ ነገር ደግሞ ካለ ኮሜንት ላይ ያሳውቁኝ። ወንዶች እባካችሁ ሴቷ ወይም አብራክ ያለችው ሰው አብራክ ያለችው ሴት ለምትናገርህ ነገር በጣም ትኩረት ስጥ። ለምታሳይህ አክሽን፣ ለምታሳይህ ፊት በጣም አክሽን መስጠት አለብህ ማለት ነው። አንዳንዴ ወንድ ልጅ ዳር ሊያስብ ይችላል፣ ልጆች ሊያስብ ይችላል። ወደፊቱን ሲያስብ ካንቺ ጋራ ይሄ ቤት መመስረትን፣ ፋሚሊ መመስረትን ምናምን በጣም ሊያስብ ይችላል። ግን የማትረዱት አንድ ነገር ከዛ የዘለለ ነገር እንፈልጋለን እኛ። ሁልጊዜም አጠገባችን እንደሆንክ በጣም ሰፖርት እንደምታደርገን እንድትረዳን፣ የምንናገረውን ቃል እንደኔ እንድትሰማን በጣም ብዙ ሴት እሱን ይፈልጋልና ከትዳሩ ባሻገር አብሮ ከመኖሩ ባሻገር ደግሞ አንደርስታንዲንግ በጣም ትልቁን ቦታ ይዛል። ስለዚህ ይሄንን እንዳትረሱ ወንዶች። ይሄንን ይመስላል የዛሬ ፕሮግራማችን። ኮሜንት ላይ መጻፍ እንዳትረሱ። ማወቅ ፈልጋለሁ ሴቶች ምን እንዲያቆላችሁ እንደምትፈልጉ እንድትነግሩን እንፈልጋለሁ። የዛሬ ፕሮግራማችን ይሄንን ይመስላል። ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። በጣም ወዳችኋለሁ። እስከሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም።